ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ ሰላም ቤተሰብ እንዴት ናችሁ? ዛሬ በድጋሚ ተገኝቻለሁ። ዛሬ ስገኝ እንግዲህ የት ነው የመጣችሁ ምናምን ብላችሁ አስባችሁ ሊሆን ይችላል። ባክግራውንዱ ተቀይሯል። ምን መሰላችሁ? ዛሬ በጣም ጭንቀት ላይ ነኝ። ለኤርሚ ብዙ ጊዜ እየደወልኩለት ስልክ አያነሳም። ብዙ ጊዜ ስላችሁ ኦልሞስት ወር ምናምን ይሆነኛል። ወር እንኳን ባይሆን ብቻ ኦልሞስት 20 ቀን ምናምን እንደዛ ይሆነኛልና ብደውልለትም አያነሳም፣ ቴክስት አይመልስም። በሰው አስደወልኩለት አያነሳም ምናምንና በጣም ተጨነኩኝ። ማለት ከሀይላብ ጋር ያለውን ነገር ታውቃላችሁ፣ ጥሩ ነገር አልነበረም በባለፈው ታይም የተፈጠረውና ያው ተደባብረው ይሁን እኔ ደግሞ ሀይላብን መጠየቅ አልቻልኩም። ምክንያቱም ጭራሽ ምን ፈልገሽ ነው ደግሞ ምናምን መባሌ ነው። ይሄ ንጹህ ጓደኛ ማቾች ምናምን እንደሆነን አያውቅም እሱና እኔ ደግሞ በእኔ ምክንያት ማንም ሰው መጎዳት የለበትም። ምክንያቱም ከዚህ በፊት በቃ ያለፍኩበት ነገር ጥሩ ስላልሆነ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግምና አሁን ለምን ከመሬት ተነስቶ እንደዘጋኝ አላውቅምና በጣም ጨንቆኛል ጋይስ። እና ከዛሬ ነገ እመጣለሁ እያልኩኝ ይኸውላችሁ ዛሬ ሄዳለሁ። በቃ ዛሬ ካላነሳልኝ ነገ ሄዳለሁ ምናምን እያልኩኝ ስንት ቀን ቆየሁ። በጣም ብዙ ቀን ቆየሁኝ። አላውቅም ብቻ ለምን እንደዘጋኝ አላውቅም። ከዚህ በፊት ሎኬሽን ልኮልኝ ነበረ እዚህ ቃለ መቀበል መጥቼ እሱ ጋር እና ሎኬሽን ልኮልኝ ነበር። የቤቱ አካባቢ የሆነ ሎኬሽን ልኮልኝ ነበርና ብሎኩን ምናምን ነግሮኝ ያውቃልና እስኪ ደግሞ ለምን ቤቱ አልሄድም? ምክንያቱም ይሄ ልጅ አንድ ነገር ሆኖ ቢሆንስ በእኔ ምክንያትና ጥሩ ስላልሆነ ነገሮችን ለማጣራት እዚህ ድረስ መጥቻለሁ። አይ ዶንት ኖ ይሄ መሆኑ አለመሆኑም አላውቅም፣ ግን እስኪ እንጠይቃለን። ጠይቄ ብሎኩ ይሄ ነው ብለውኛል እዛ ቅድም ዘበኞቹ ጋር። ነገሮች እንደሚስተካከሉ ተስፋ አደርጋለሁ። ያው አላውቅም፣ ሰላም ሆኖ ቢሆን ደስ ይለኛል እኔ ምንም ሆኖ ባይሆን እና ደህንነቱን ለማየት እዚህ ድረስ መጥቻለሁ። ሀይላብ አያውቅም። በዚህ አጋጣሚ ሀይላብ አያውቅም። ተደብቄው ነው የመጣሁት። የት ነሽ ምናምን ሲለኝ አሳይመንት ምናምን ክላስ ምናምን ብዬ ነው የመጣሁት እና ለሀይላብም አልነገርኩትም። ቶሎ መሄድ አለብኝ ከዚህ እሱን አይቼ እና እናንተም ትጨነቃላችሁ ብዬ አስቤ ዛሬ ካሜራ ይዤ ነው የመጣሁት። እኔም ብለው ጋይስ ኤርሚ ጠብሶ ይሁን እንዴ አሰብኩኝ። እንደዛም አሰብኩኝ ጠብሶ ይሆናል እኮ ስልክ ማያነሳ ለምን ታዲያ ማያነሳው ብዬ በጣም ብዙ ነገር አሰብኩኝ። ጠብሶም ይሆናል አግብቶም ይሆናል። እስኪ አሁን ነው ጉዱን የምናየው። ዘው ብለን ቤቱ ሄደን ጉዱን እናያለን። ግን ቢያነሳልኝ ጥሩ ነበረ። እዚህ ድረስ መምጣትም እንደዚህ መደባበቅም አይጠበቅብኝም ነበር። በቃ አላውቅም። እሺ እንፈልገው በቃ። እሺ ጋይስ አሁን ይደርሻለሁ። ግን በጣም ፈርቻለሁ። ማነው? እኔ ነኝ። እንዴ ሃይ ሃይ ገና ነህ? እንዴት ነው? አለ አስነግርሽኝ። የዛኔ እንደነገርኩሽ አልጠፋብሽ ማለት ነው? አዎ አልጠፋብኝ። ለምንድን ነው ስልክ ማታነሳው? አልገባኝም። እንዴ ወንድምሽ በጣም አዛው ነው እና ምንም በእያንዳንዱ ቦታ ላይ እኔ ጣልቃ ካልገባው ካልተገናኘው ለእኔማ ምናልባት የዛኔም ስነግርሽ ምናልባት የሆነ ሰዓት ላይ አስተውሰሽ ትመጫለሽ ብዬ ነው ቤት እንገናኝ ምናምን ስልሽ ነበር። እኔ ደግሞ ምን ሆኖ ነው ብዬ በጣም ጨንቆኝ። አይ ምንም አልሆንኩም። በእርግጥ ማለቴ እኔ ላይ የደረሰ ምንም ነገር የለም። ግን እኮ ታዲያ እሱ ለኤርሚ ማሳወቅ አይሻልም? እንደዚህ ዝም ብሎ ስልክ አለማንሳት ምናምን። እኔ እኮ በጣም ተጨንቄ ነው ጌታ ነው የመጣው። አዛረገኝ እኮ እንትን ወንድምሽ ራሱ እኮ በጣም እየደወለ ነበር። አዎ እሱማ እሱ ጋር ይኸውልሽ በቃ እኔም ስለሱ የሆነ ማቀው ትንሽ ነገር መሀል ላይ የሆነ አለ አይደል ስለተገናኘን በዛም ፍራቻ መሰለኝ ብቻ እሱም አዛረገኝ እንዴ እየደወለ ምናምን ምን እንተናባ እኔም ካንቺ ጋር በሰላማዊ መንገድ ለማውራት አላ ማንንም ሰው ሳይረብሸን
የኔና ያንቺን ነገር ብቻ በደንብ ለማውራት ነበር እኔ ቤት እንገናኝ ምናምን ስልሽ ነበር። እሱ እኮ ጥሩ ሀሳብ ነው፣ ግን ደግሞ ከሆነ ጊዜ በኋላ ስልክ አታነሳልኝም ነበር። ማላነሳልሽ ሪዝን ምን መሰለሽ? አሁን ምን አለኝ ወንድምሽ ማለት እያንዳንዱ አንተ ጋር ስትደውል አጠገቧ ነው ያለው አለኝ። እና ስትደውይ ምንድን ይመስለኝ የነበረው በቃ እሱም አጠገብሽ ያለ ምናምን ነገር ነበር ይመስለኝ የነበረው እንጂ ለሌላ ነገር አይደለም። እኔ ደግሞ ምን ሆኖ ነው አሁን ሀይላብን ስላንተ መጠየቅ አልችልም። ምንድነው ነው የሚለኝ። ስለዚህ እሱን መጠየቅ አልችልም። ጓደኛዬንም ጠየቅኳት፣ ለሷም ስልክ አታነሳም፣ አንተም ለኔ አታነሳልኝም። እኔ ደግሞ ምን ሆኖ ነው ብዬ ቅርታ ስለሱ ግን ብቻ ከዛም ኬዝ ብቻ ሳይሆን የራሴ የሚሆነ ጉዳይ ነበረኝ። ግን ያንቺን ባልኩሽ ጉዳይ ነው፣ በቃ በወንድምሽ ጉዳይ ነው ወይ እሱን አንድ ነገር አትዩ ማለት አንቺ አንዳንዴም የራስሽ ውሳኔ እንትን እንዳለው የሆነ አለ አይደል? ያንቺ ውሳኔ የሆነ ነገር ተጽዕኖ ማድረግ እንደሚችል ለሱ ማሳየት አለብሽ። እሱ በሱ መንገድ ብቻ ነው ሊነዳሽ የሚፈልገው ሊቀርጽሽ የሚፈልገው። እሱ ማለት ነው። ግን እኔ ምን ማድረግ እችላለሁ? አሁን ይልክ ከዚህ በፊት የተፈጠረው ነገር አለ ምናምን ታውቃለህና በሱ ጉዳይ ያለው ነገር ጥሩ ነገር ስላልሆነ እኔ አድርጋለሁ እኔ በራሴ መወሰን እችላለሁ ምናምን ማለት አልችልም። ገባ? ያሳለፍነው በጣም ብዙ ስትራግል አለ ከፋሚሊ ጨምሮ። ለዛ ነው ሀይላ እኔ በዚህ በኩል ነኝ እኔ በዚህ ነኝ ምናምን በቃ ተወኝ እኔ ራሴን እንትን እላለሁ ምናምን ማለት አልቻልኩም። በአንድ በኩል እኮ እውነት አለው። እኔ አሁን እንደኔ ሳስበው ይሄ ከነዳኒ ከነሜሪ ጋር የነበረው እንትን አለ አይደለ? እሱ እዛ እንትን ውስጥ እኔን ባያየኝ ወይ ደግሞ ባልገኝ ብዬ አስባለሁ። ምክንያቱም እኔን ጀጅ እያደረገኝ ያለው እዛች ጋር በተፈጠረችው ሞመንት ነው። ሁለተኛ ደግሞ እኔን በምንፈራኝ ከሜሪ ጋር የሆነ ነገር እንትን ብሎ ነበር። ሜሪ ደግሞ የኔ ጓደኛ ናት። በዛ ነገርም እንትን ብሏል ተሳቋል። እና መጨረሻ ላይ ምን አለኝ ነገሮች ከሆነ አላውቅም ሜሪን ያ ሁሉ ስጋትታት እንትን ስላት የነበረው ልበቀላት ነው አለኝ። የእውነት እንደዛ አለኝ። እና ሊበቀላት እሷን እንደዚህ የሚያደርግ ከሆነ አስቢ እኔ በየዋህነት ያንቺ ወንድም ነው ብዬ በቀርበው ምን ሊያደርግ እንደሚችል አስቢ። እና ያ ሁሉ ነገር ሜሪን ወደድኩሽ እንደዚህ ላንቺ ፍላጎት አለኝ ምናምን ስላት የነበረው በቃ በነበረው እዛ ጋር ከእህቴ ጋር በነበረው የዳኒ ግንኙነት ውስጥ የሜሪ እጅ ዋና ሚና አለበት ብዬ ስለማስብ ነው አለኝ። ጀስት ይሄ አሁን ለማጣላት ወይ ሌላ ነገር ለመፍጠር ምናምን አይደለም ይሄንን እንትን እያልኩሽ ያለሁት። ግን እንደዚህ ስላለኝ ስለኔ ሲሆነ ነገር እንደሚያስብ ምን አውቃለሁ። ገባሽ? አዎ ልክ ነህ። እሱማ አዎ። እና ደግሞ እዛ በነበረው ምናምን ሁሉንም ሰው ነው በቃ ልክ እንዳልሆነ አድርጎ የሚያስበው። ሁሉንም እንደዛ አድርጎ የሚያስበው። ጀስት እኔና አንቺ በደንብ ከዛ በኋላ ስለምንገናኝም በደንብ እንተዋወቃለን። ገባሽ? እሱ ያንን ነገር አያውቅም። ስለኔ ያለው አመለካከት እዛ ጋር ባለው በነ ሜሪ ነው የቀረጸኝ። ገባሽ? በነ ዳኒ ነው የቀረጸኝ ነኝ እሱ ነገር ነው። እና ደግሞ በስልክ እያንዳንዱ በስልክ የምታወራው ነገር አውቃለሁ አለኝ። እኔ ስልኬን ጠፍቷል እንዴ ምን ማለት ነው? እና ደግሞ እኔ አላመንኩትም፣ እንደዚህ ሲል አላመንኩትም። ግን አንዳንድ ያወራናቸውን ነገሮች ሁሉ ነገረኝና ነግራው ነው ወይስ ስልኩን ጠልፎት ነው? እኔ ግራ ገባኝ ብቻ። እና ለዛም ነው አንድም እኔ አከታተለኝ ይሆናል ልጅ ነው ያላቀው። ግን አሁን እውነት ደህና ስለሆንክ ደስ ብሎኛል። ጌታ አንተ ኢየሱስም ግን እንደዚህ ይኮናል ሰው ላይ ኤርሚ እንደዚህ ይደረጋል። ስንት ነገር አሳልፈን ሎኬሽን የዛኔ ነገርኩሽ አረሳሽው ማለት ነው? አዋርሰውትም የሆነ ጊዜም ደግሞ መጥቻለሁ እኮ ማለት ሳገብ ሄደሽ? አይ እዚህ ሳይሆን እዚህ አካባቢ ጓደኛ አለችኝና እሷ ጋር መጥቻለሁ። ኤርሚ ቤት ምናምን ብዬ አሳይቻታለሁ። አውቀዋለሁ። እዚህ ድረስ መጥተሽ እኔን ሳታገኝልሽ አልነበርክም? ያኔማ እናወራለን። ስራ ነበርክ። ያምራል በጣም አሪፍ ናታ። በጣም ያምራል፣ ደስ ይላል። ለአንድ ሰው በጣም ሰፊ ነው። ላጤ ቤት ይሄን ይመስላል። የላጤ ቤት እንደዚህ ነው። ለምንድን ነው የማታስተካክለው ልብስህን? ኧረ ተይው አንቺ ተይው ይልቁንስ አልናፍቅሽም እንዴ? ግን እኔ እንዲስተካከል ብዬሽ እኔ ደግሞ የተበላሸ ነገር አይቼ አለመንካት ስለማልችል እንደዝጋል ይሻላል እንጂ እንትን ኢቭን እኔ ዕቃ አስቀምጬ ስወጣ እንደዚህ ሲልብ አደሳይ ከተነካች አውቃታለሁ። እያንዳንዱን ዕቃ ማለት የት ቦታ ላይ እንደምትቀመጥ ስለማውቅ እሺ። እና ምን ይሻላል? እንደዚህ በኋላ ላይ ራሴ አስተካክለዋለሁ። አንዴ አረፍ እስክል ነው። ዛሬም ነው ስልኬን እየጎረጎርኩ ስለነበረ እንጂ ታስተካክለው ነበር። እና ምን አዲስ ነገር አለ? እንዴት አይሽ? ፀጉርህን እኮ ይገርሞኛል እኮ አደገ። ፀጉሩ አያምርም? ደስ ብሎኛል። ፏፏ ብለሃል። ፏ ብለናል እንግዲህ። አሁን ትንሽ ነው የሚቀረው።
መሀል ላይ ለመምራት እንትን ተፈንክቼ ነበር ጋይስ እና ያው መላጠውኛለሁ። አሁን ተስተካከለልኝ። አሁን ተስተካክሏል። እንደ አዲስ ይበቅላል ብዬ አስባለሁ። እንግዲህ እና እንደው እንግዲህ እንደዚህ የምትቀበለው ሻይ ቡና የለ ምን የለ ድንገት የመተሽ ሻይ ቡና ምናምን ትያለሽ። ሰው ድንገት ቢመጣስ ይባላል እኮ ነው። አይ ትንሽ እናውራና ወተን ሻይ ቡና እንላለን። እሺ እና ሰው አስታዋሽ ነሽ ማለት ነው። ግን ሰው አስታዋሽ ነሽ ባይ ዘ ወይ 1-5 ቀን የጠፋሁት እኮ በዚህ ነው እኮ በፀጉሬ እኮ መናገርን የመሰለ ነገር የለም። እኔ አሁን ፀጉሬ ምናምን ብትለኝ በቃ ኦኬ ለዚህ ነው በፀጉሬ ማለት መውጣት አይቻልም ነው ሰርቶ እውነት በል እንዴት ፀሐይ ምናምን አይነካው እና እስኪያድግ ድረስ አይ በቃ አሁንም አደገ በጣም እንትን መጀመሪያ ላይ ግን እንትን ስለነበር ትኩስ ስለሆነ ፀሐይ ምናምን ሲነካው ጥሩ አይደለም ምናምን ተብዬ ከቤት አልወጣም ነበርና ለዛም ነበር አንድም ቤትም ከመጣሽ ብዬ ነበር። ያው ተስፋዬም እንትን አላሳፈረኝም መጥሽ ወይኔ ጨነቀኝ። ምንድን ነው ይዘንግሽ ሞቀኝ መሰለኝ ተከፍቷል። ጃኬትሽ ምናምን እንደምን አታውጪው? ለውልቀው አውጪው። እሺ እና በእናትህ እና እንደዛ ነው ላይፍ ልሻለሁ። አንቺ ጋር ምን አዲስ ነገር አለ ታዲያ? እኔ ጋር ምንም አዲስ ነገር የለም። ምንም አዲስ ነገር የለም። ያው ነው። ከአትሊስት ከወንድምሽ ጋር እንኳን ቢያንስ ትንሽ መግባባት አልፈጠራችሁ? ሀሳብ እኮ ነው እሱ ራሱ አንድም እኮ እኔና አንቺ በደንብ እንዳንገናኝ የሚያደርገን እሱ ነው። አላውቅም እኔ ምን እንደተፈጠረ እኔ ብቻሽን ማለት ሲንግል ወርጎ ሊያስቀርሽ ፈልጎ እንትን እኮ ነው ያው ታውቃለህ ፓስቴ በቃ ጥሩ አይደለም። ያለፈው ነገር ጥሩ ስላልሆነ አሁንም ያው ወንድም አይደል ስጋ ስትሆን እንደዚህ ነው። አሁንም መጎዳ ምናምን ትንሽ ጊዜ ያስፈልገኛል ከዛ ነገር ሂል ለማድረግ ብሎ ነው የሚያስበው እሱ እና ለዛ ነው እንጂ አራኔ እናቴ አድጌያለሁ። ከዚህ በኋላ ማለት ነው ማለት ነው። አይ ገና ትንሽ ቀርሻል ውሳኔ ለመወሰን። አሁንም እሱ ነው እኮ እየመራሽ ያለው። እዚህ ቦታ እንዳትሄጂ እዚህ ቦታ እንዳትገቢ ምናምን። አራ አይደለም መስሎክ ነው ጌታ መስሎ ነው እያየ ነው አይደል እንዴ? ከሙቀሻው ልጅ ውጭ ጃኬትሽን አይሻው ልቋል እያፈርሽ ነው። ለሙቀቱ ይሻላል። አዎ አውልቋለሁ። እና ያው ላይፍ እንግዲህ እንደዚህ ነው። ላይፍ እንደዚህ በመሆኑ ደስ ብሎኛል። ኤኒዌይስ ግን ስላገኘሁ ደስ ብሎኛል። እውነት ያው በእኔ ጥረት ቢሆንም እኔም ደስ ብሎኛል። እግዚአብሔር ይመስገን። እኔ የምለው ከዚህ ሁሉ ትርክ ምርኪ ለምን ይጋራ ተቀራቀኝ? ዘይት ልግባ ማይገዛ ሁሉ ምን ሰጣ ገባ ምናምን እዚህ ቤቱ ገባ ይሻላል። አይሻልም? ይበቃኛል። አዎ እንዴት ሰው የለውም እያልክ ነው እስካሁን? ሁለት በፍጹም እንዴት ነው ባይኖረው? እንዴ ከየት መጥቶ ይኖራል? እንዴት አይኖረው? ብቻዬን ነው የምገላበጠው እዚህ እንግዲህ። ኧረ እባክህ ውሸት አውቃ ነው እንደምታየው የሆነት ከዛ ወንድምሽም ብንገላገለው አሪፍ ነው። እንደዚህ እኔም ስልሽ ፍሪሊ በደንብ ካንቺ ጋር መግባባት ማውራት በደንብ እፈልጋለሁ። እናወራለን። ይርምዬ ያ መጣ ከወንድምሽ ነው። ወንድሜ ነው እኮ ወንድሜ ነው። ብቻ ያው ለኔ ከማሰብ የተነሳ ስለሆነ እኔ እንኳን ብዙም እንትን አይለኝም። ያው በታይሙ ብናደድም እሱም ብዬ ነው እኔም ወንድምሽ ነው በሚለው ነው እንጂ ጀስት አንቺን ፈልጎ ምናምን ሌላ ሰው አይነት ነገር ቢሆንማ እኔስ መቼ ሰሞኑን ነው እናጣራለን። ብቻዬን ነኝ አልክ? ብቻዬን ነኝ እንግዲህ እዚህ ቤት ውስጥ ነስቲ ከዚህ ለምን በቂኝ በመሃላችን ባስ ያሳልፋል። ትደገፍ ላይ ነው እና ስሚም እኔ አንድ ጥያቄ የምፈልገው ማለት ነው ማወቅ ስለምፈልግ ነው። እስካሁን ቀለበት ያደረገ የለም እዚህ ጣት ላይ ተደርጎ ነበር። ያን ማቃለው ያ አንተ ነበር ቃስ ይደረግልኝ። አዎ ያማ ስንት ድራማ በእውነት ድራማ አይከፋ ነው ማለት
ያው እንኳን ማለፈ ለበጎ ነው። ዞሮ ዞሮ ከሁሉም ነገር ትምህርት ነው የምትማሪው። ትምህርቱን ካልገባሽ ግን ያው ሁሌ መፈተን ነው ስራሽ። ገብቶኛል። እንደኔ ሲጀመር የሚማር ሰው የለም ምድር ላይ። በጣም ጎበዝ ተማሪ በነገራችሁ ላይ። አይ ጥሩ ነው። ባይ ዘ ወይ ስላገኘሁት ደስ ብሎኛል ጋይስ። እናንተ ለማስለፋችሁ እዚህ ድረስ ይኸው እሱን ለማግኘት ስንንከራተት ይገባኛል አይደል? ይገባዋል ጋይስ። እስኪ ጸጉርሽ ዝም የሌላ እንትን የለብሽም? የሌላ ዘር የለብሽም? ኧረ በቃ አላውቅም እያልክ ነው? የህንድ ጸጉር ያምራል። አሪፍ ነው። እውነት በይ። ቴንክ ዩ። ስልክ ነው የሚጠራው። እስኪ እና ኤርሚ እንደዚህ ነው የምትውለው? እንደዚህ ልንውል ነው? እንወጣለን እንጂ ሻይ ቡና እንላለን። እኔ እኮ ጀስት ስትመጪ ሀሳቤን ቀየርኩ እንጂ እኔማ ልወጣ እያሰብኩኝ ነበርኩ። እግዚአብሔር ይመስገን ሳትወጣ ደረስኩብህ። እና ግን አንቺ ስትመጪ ሀሳቤን ቀየርኩ። የመውጣት ሞራል ራሱ ሞተ። ስሚ ዞሮ የምንወጣ ከሆነ ምናምን አልጋዬ ላይ እንደባለልበት ስለነበር ልብስ ልቀይር። እኔ ልምረጥላ። ምን ልመርጭልኝ ነው? አይሻልም? እሺ ወይ ልበስ በቃ። እኔ ልልበስና ከላይ ብቻ ዝም ብዬ እንትን እቀይራለሁ። ይሄም ግን ያምር ነበረ። እንትን ብዬበት ነው ለብሼው የቆየሁት እና ደግሞ እሺ በቃ ቀይ እኔ እዞርልሃለሁ። ምን አባሽ ለምን ሰው እኮ ቀይ ልብስ ልመርጥና በነጩ ቀይረዋል። ነጩ ልብስ ይሻለኛል። አይ ሰማያዊ ይሻላል። ሰማያዊ ይሻላል።